ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ሰላማችሁ ይብዛት ይበልልኝ። ሰላ አለ ነቢ አላሁመ ሰሊ አለ ሙሐመድ። ቢስሚላህ። ዛሬ ጀላችሁ የመጣሁት የሙአጅናት አሰራር ነው ማለት ነው። እንደምትወዱት ተስፋ አለኝ። ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። እንደዚሁም ቪዲዮውን ላይክ በማድረግ ጀምሩት። እንደዚሁም አይከፈልበትም፣ ሰብስክራይብ አድርጉ። ቪዲዮውን እንደዚሁም ከፍታችሁ ተውልኝ፣ ስራ ላይ እንኳን ብትሆኑ ማለት ነው፣ ሞኔታይዝ እንደሆነልኝ። እሺ አሁን ወደ ስራችን እንሄዳለን ማለት ነው። እዚህ ጋር አንድ ማንኪያ ካሜራ ወይም እርሾ ተጠቅሜ ያለሁኝ። ዛሬ ለየት ባለ መልኩ ነው የምሰራው። በነጭ ሽንኩርት ቅርጽ ነው የምንሰራው ማለት ነው። ቢያንስ ሩብ ብርጭቆ የሚሆን ፈሳሽ ወተት እንጠቀማለን። እንደዚህ ቀጣይ ትንሽዬ ዘይት ወይም አንድ ሲኒ የሚሆን ሁለት ማንኪያ ሱከር፣ ሁለት ማንኪያ ሱከር ጨምሬያለሁ። አሁን ይሄን አንድ ላይ እንመተዋለን። ቶሎ እንዲቦካልኝ ስለፈለኩ ሁለት ማንኪያ ዱቄት ጨምሬ አንድ ላይ አዋህደውና ኩፍ እስከሚልልኝ ድረስ እተዋለሁኝ። እንደዚህ አንድ ላይ አዋህደዋለሁኝ። አሁን ይሄንን ለ10 ደቂቃ ኩፍ እስከሚልኝ ጠብቅና አቦካበታለሁ ዱቄት አድርጌ ማለት ነው። አሁን ከ10 ደቂቃ በኋላ እንደዚህ ቦክቱልን አሁን በመጠናችን ዱቄት እናደርግና እናቦካለን። አሁን 2 ብርጭቆ ተግማሽ ዱቄት በመጠኔ ተጠቅሜያለሁ። እናንተ ያው እንደመጠናችሁ። ከዛ እዚህ ላይ ትንሽዬ ጨውና ግማሽ የሻይ ማንኪያ ጨውና ግማሽ የሻይ ማንኪያ ቤኪንግ ፓውደር ጨምራለሁ። ቢስሚላ። እንደዚህ አድርጋችሁ ስታቦኩት ያኔ ለሞካት ሰዓታት አይወስድባችሁም። በአጭር ደቂቃ ቶሎ ይቦካና ትሰራላችሁ ማለት ነው። አሁን ይሄ በቃ አብኩቼ ከ10 ደቂቃ በኋላ በደንብ ነው የሚቦካው። በከንጭ ቦተር ትንሽ አደረኩኝ። አሁን ይሄንን በደንብ እናዋህደዋለን ማለት ነው። ለብ ያለ ውሃ እንጨምራለን። እንዲህ ልስልስ አድርጌ አብከቸዋለሁ በደንብ ሽት አድርጌ ማለት ነው። ይሄን አሁን በቃ ከ10 ደቂቃ በኋላ ይቦካል ማለት ነው። አሁን ሸፍንን በላስቲክ እና በልብስ እናስቀምጠዋለን። ያኔ ሙቀት አለበት ቦታ ላይ መጀመሪያ ስለቦካ አሁን ለመብካት ሰዓታት አይወስድብንም። በደንብ ነው ያሸሁት ማለት ነው። ያው እንደዚህ በላስቲክ ሸፍኔ አስቀምጠዋለሁኝ። ከላይ ደግሞ በጨርቅ ጠቀልለዋለሁ። ይሄ ላስቲኩ ልስልስ ያደርግልናል ሊጣችንን። ከ10 ደቂቃ በኋላ እስኪኔ ብስሚላ ማሻአላ። ሹፉ እንደምትመለከቱት ቶሎ ነው የቦካው። አሁን ወደ ቀጥታ ወደ መስራት እንደዚህ ስስት አድርጌ ይጨዋለሁ ማለት ነው። አሁን እቆርጣለሁ። ብስሚላ። ያው እንደዚህ የምፈልገውን ጅብን አድርጌያለሁ ማለት ነው። እንደነገርኳችሁ ልክ እንደ ክሮሶን ነው የምናደርገው ማለት ነው አቆራረጡን። እኛ የምንሰራው ግን የነጭ ሽንኩርት ቅርጽ ወይም ዲዛይን የያዘ ሙአጅናት ነው። አሁን እንደዛ አድርጌያለሁ። ተጠቀልል አሳያችኋለሁ። ያው አሁን እንደዚህ ጠቅልሌዋለሁኝ። አሁን ክሮሶን ቢሆን ይሄ ዳርና ዳሩ መሀከል ላይ ታስገቡታላችሁ። ይሄ ግን ቅርጽ ለማውጣት የነጭ ሽንኩርት ቅርጽ ለማውጣት ስለሆነ ይሄንን ዳርና ዳሩን ወደ መሀከል አናደርገውም። ስንጠቀል እንደዚህ ነው የምንተው። ከዛ አሁን ይሄም ማለት ነው ልክ እንደዚህ፣ ይሄን ደግሞ ልክ እንደዚህ እያደረግን ይሄን በደንብ አንድ ላይ እንደዚህ እና እያይዘዋል እንዳይፈታ ማለት ልክ እንደዚህ እያደረግን ሁሉንም እንሰራለን። ይሄን ወደዚህ፣ ይሄን ወደዚህ እንደዚህ ማለት ነው። እንደዚህ ታደርጋላችሁ። ከዛ ይሄን እንደዚህ አያችሁ። ሽፉ ያበና ኬፍ ያውና ራሷ ነው ነጭ ሽንኩርት ነው የሆነችው እና እንደዚህ የሚያምር ማሻአላ። አሁን ከላይ የእንቁላል አስኳል ወይም ወተትን ቀቧና የምንፈልገውን ወይ ጥቁር አዝሙድ ወይም ሰሊጥ ወይም የተሰማቂ የተለያዩ ነገሮችን አድርገን
ወደ ኦቨን ውስጥ እናስገባለን። እኔ እንቁላል አልጠቀምም፣ ወተት ነው የምጠቀመው ማለት ነው። እንዴት አያችሁት? ቅርጹ ሞክሩት። በጣም ነው የሚያምረው። ማሻአላህ አሽካለ አልዋን ይላሉ አረቦች። እዚህ ጋር ሰሊጥና ወተት አንድ ላይ እንደዛ ያቀላቀየዋለሁ ማለት ነው። ምክንያቱም ወተቱን ስቀባ ይሄኛውን ደግሞ ሰሊጡ አንድ ላይ እንዲያያዝልኝ ነው እንደዚህ ያደረኩ ማለት ነው። እናንተ እንቁላል ከሆነ ግን እንቁላሉን አድርጋችሁ ሰሊጡ ማድረግ ትችላላችሁ ማለት ነው። ማለትም እንደዚህ ስንቀባ ወተቱና ሰሊጡ በደንብ አንድ ላይ እንዲያያዝልኝ ነው እንደዚህ ያደረኩት። እናንተ እንቁላል ከተጠቀማችሁ እንዳልኳችሁ መጀመሪያ ቀብታችሁ ከዛ ከላይ ማድረግ ትችላላችሁ። አሁን እንደዚህ ቀብቼ ጨርሻለሁ። ቀጥታ ኦቨን ውስጥ ቢያንስ ከ10 እስከ 15 ደቂቃ ከታች እንለኩሳለን። ከዛ ከታች መብሰሉን ስናረጋግጥ ከላይ በስተመጨረሻ እንደዚህ ሆኖ ወጥቶልናል ማለት ነው። ማሻአላ ቆንጆ የሚያምር ሆኖ ማለት ነው። ትንሽ ከታች ያለው እሳቱ ግሎብኝ ነበርና እንትን ብሎታል፣ ግን እንደምታዩት ተቃጥሎ አይደለም። ብቻ እንደዚህ ሆኖ የሚያምር ቆንጆ የነጭ ሽንኩርት ቅርጽ የያዘ ሙአጅናት ወጥቷል። ጣዕሙ ደግሞ ማሻአላ ያው አሁን ትኩስ ነው። ትንሽ ሸፍነን እናስቀምጠዋለን ማለት ነው። እና የዛሬ ውሏችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።